በራሴ ይተማመናለሁ የሚል ሰው ለእልህኝነትና ለግትርነት የተጋለጠ ነው። የእርሱ አመለካከት ከሌሎች ሰዎች ሁሉ የሚበልጥ ስለሆነ ማንኛውንም አይነት ተቃውሞ አይቀበልም። የሚቃወመው ሰው ለእርሱ ጠላቱ ስለሆነ ይጠላዋል። ስለሆነም ሊያጠፋው ይሞክራል። ካልሆነለትም የተቃዋሚውን አመለካከት ንቆ ይተወዋል። ይህ በአንድ ሰው ዕውቀት ወይም ችሎታ ውስጥ ያለ የተሳሳተ በራስ መተማመን ነው። ከእንዲህ አይነቱ ሰው ጋር መደራደር በጣም ከባድ ነው። እነዚህ ሰዎች ስለ እነርሱ የሚነገረው ነገር ከመጠናቀቁ በፊት በመካከል ገብተው ያቋርጣሉ ወይም ተናጋሪውን ደጋግመው ያቋርጡታል። ምንም እንኳ ተናጋሪዎቹ የተረጋገጠ ብርቱ ማስረጃ ቢኖራቸውም ሰዎቹ ይህን ከምንም በመቁጠር በራሳቸው አመለካከት ይጸናሉ። ስለሆነም ሰው ሁሉ ከነዚህ ሰዎች ጋር መነጋገር ምንም ፋይዳ እንደማይኖረው ስለሚያውቅ ካጠገቡ ያርቃቸዋል፣ ያስወግዳቸዋልም። ራሴ ይተማመናለሁ የሚል ሰው የመሪ ስልጣን ካገኘ ጨቋኝ ይሆናል። ይህ የጨቋኝነት አመል ደግሞ ከግትርነት የሚመጣ ብቻ ሳይሆን የራስን አመለካከት በጉልበት እስከ ማስፈጸም የሚጠይቅ ይሆናል። ይህ በአገልግሎት መስክም ሊከሰት ይችላል። አንዱ አገልጋይ የሌሎችን አገልጋዮች ስብዕና የሚንቅ ከሆነና ከእነርሱ ጋር መነጋገር ትርፉ ጭቅጭቅና ጊዜን ማባከን ነው ብሎ የሚያምን ከሆነ ሊያደርግ የሚገባውን ውይይት ችላ ይላል። አልፎ ተርፎም እኔ ይህን ብያለሁና ይህ መሆን አለበት በማለት ይናገራል።